እንዴት ናችሁ? አሁን የምናየው ስለ ኤሌክትሪክሲቲ ነው ማለት ነው። ኤሌክትሪክሲቲ ከምን እናገኛለን ወይም እንዴትስ ጀነሬት ይሆናል የሚል አዝ ኢንትሮዳክሽን እናያለን ማለት ነው። ሶርስ ኦፍ ኤሌክትሪክሲቲ ይባላሉ ማለት ዲሲም ሊሆን ይችላል ወይም በኤሲም ሊሆን ይችላል ማለት ነው። በዲሲ ስንል ኖርማል በዳይሬክት ከባትሪም ኦር ከሶላር ፓነልም እንደዚህ ነገሮች ወይም ከኤሲ ደግሞ ወደ ዲሲ ኮንቨርት በማድረግ ወይም ሬክቲፋይ በማድረግ ዲሲ ማግኘት ይቻላል። ግን በዋናነት የምንጠቀማቸው በየቤታችን የምንጠቀመው በየፋብሪካዎች በተለያዩ እንደ ሀገር የምንጠቀመው ያለ ኤስ ሰፕላይ ነው። ይሄ ማለት ከየት እናገኘዋለን የሚል ነው ማለት ነው። ስለዚህ የተለያዩ ሶርስ ኦፍ አሉን። ይሄ ማለት አጠቃላይ ኤሌክትሮማግኔቲዝም ነው የሶርስ ኦፍ ሶርሱ ማለት ነው። ኤስ ሶርስ የምናገኘው ኤሌክትሮማግኔቲዝም ነው። ይሄ ማለት ምንድነው? which is ከጀነሬተር ነው ማለት ነው። ይሄን ጀነሬተር የተለያዩ ፕራይም ሙቨሮች ይኖሩታል ማለት ነው። ይሄ ማለት ለምሳሌ ሃይድሮ ኤሌክትሪክ ፓወር ፕላንት የምንለው ይህ በውሃ ለጀነሬተር ሻፍቱ በውሃ ስለሚሽከረከር ተርባይኑ የሚያሽከረክርልን ውሃ ስለሆነ ነው ማለት ነው። የሃይድሮ ኤሌክትሪክ ፓወር ፕላንት ጀነሬት ያደርጋል ስንል የውሃው ፍሎው ለተርባይን ስለሚያንቀሳቅስልን ወይም ስለሚያሽከረክርልን ሃይድሮ ኤሌክትሪክ ፓወር ፕላንት ወይም ከውሃ ኤሌክትሪክሲቲ ጀነሬት እናደርጋለን እንላለን ማለት ነው። ይህ ማለት ምንድነው? ይህ ጀነሬተር ሲንክሮነስ ጀነሬተር ነው በሃይድሮ ኤሌክትሪክ ፓወር ፕላንት የምንጠቀመው። ስለዚህ ይህን ሃይድሮ ኤሌክትሪክ ፓወር ፕላንት ይህንን ጀነሬተር ሲንክሮነስ ጀነሬተር ስቴተር ፓርት እና ሮተር ፓርት ይኖሩታል። ይህንን ማለት ሮተር ፓርት ማለት ፊልድ ዋይንዲንጉ ያለበት ነው ማለት ነው፣ ፖሉ ማለት ነው። ስቴተር ፓርት ማለት ደግሞ አርማቸር ኮንዳክተር ማለት ነው። ይህ ኤኤምኤፍ ኢንዱስ የሚሆንበት ማለት ነው። አርማቸር ላይ እንዴት ነው ቮልቴጅ ኢንዱስ የሚሆን ስንል በፋራዳይስ ሎው ህግ ነው። ይህ ማለት ፊልድ አለን፣ ማግኔቲክ ፊልድ አለን ማለት ነው ከፊልድ ዋይንዲንጉ ማለት ነው። አርማቸሩ ደግሞ ስቴቲክ ፓርት ነው። ስለዚህ አንዳቸው ሮቴት ማድረግ አለባቸው ማለት ነው። በመሃላቸው ኤር ጋፕ አለ። ስለዚህ በመሃላቸው ያለ ኤር ጋፕ አንዳቸው ሮቴት በሚያደርጉበት ጊዜ ኢኤምኤፍ ኢንዱስ ይሆናል ማለት ነው። ለምሳሌ አሁን በሃይድሮ ኤሌክትሪክ ፓወር ፕላንት ላይ የፊልድ ዋይንዲንግ ሮቴት ከተርባይኑ አውረ ካፕል በመሆኑ ተርባይኑ ሲሽከረከር አርማቸሩ ላይ ኢኤምኤፍ ወይም ቮልቴጅ ኢንዱስ ይሆናል። ከዛ በኋላ ወደ ሲስተም ወደ ግሪድ ሲስተም ኮኔክትድ ስለሆነ በዛ ማግኘት እንችላለን ማለት ነው። ልክ ተርባይን ሊያሽከረክርልን ወይም ልክ እንደ ፕራይም ሙቨር ነው እንጂ በሁሉንም ከጀነሬተር ነው የምናገኘው ማለት ነው። በዊንድም ቢሆን ተመሳሳይ ኦፕሬሽን ነው ያላቸው ማለት ነው። ይሄ ማለት ምንድነው? ኢንዳክሽን ጀነሬተር ነው። በርግጥ ግን ይህ የንፋስ ኃይል ሊያሽከረክርልን የሚችለው ምንድነው? እንደ ፕራይም ሙቨር ነው ማለት ነው። ወይም ተርባይን ነው የሚያሽከረክርልን። ኢቭን በዲዝል የሚሰራው ልክ ተመሳሳይ እንደዛ ማለት ነው። የሚያሽከረክርልን ልክ እንደ ፕራይም ሙቨር ወይም ተርባይናችን ሊያሽከረክርልን የሚችል ነው ዋናው እንጂ ዞሮ ዞሮ ጀነሬተር ነው ጀነሬት የሚያደርግልን ኤሌክትሪክሲቲ ማለት ነው። ወይም ከሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ ኮንቨርት የሚያደርግልን ይህን ማሽን ጀነሬተር ነው ማለት ነው። በሃይድሮ ኤሌክትሪክ ፓወር ፕላንት በዋነኛው የተለያዩ ኮምፖነንት ወይም የተለያዩ ፓርቶች አሉት። አንደኛው ምንድነው? ሪዘርቨሩ ነው ማለት ነው፣ ዋናው መከማቻ ውሃው ማለት ነው። ሁለተኛው ዲዝል የማነው ይቅርታ ዳሙ ማለት ነው፣ የተከማቸው ውሃውንም ዋናው ግድቡ ማለት ነው። ከዛ ግድብ ሲሰራ ሁሌም ሄድ መኖር አለበት ማለት ነው። ውሃውን ተንደርድሮ ተርባይን ሊያሽከርክልን የሚችል ሄድ ፕሬዠር እንዲፈጥር ማለት ነው። እንደዛ መሆን አለበት ማለት ነው። ስለዚህ ይህን በፔንስቶክ ነው የሚሄደው ማለት ነው። ውሃውን ፔንስቶክ ሄደው ዋናው ተርባይናችን ያሽከረክርልናል ማለት ነው። ስለዚህ በዛ ተርባይኑ ደግሞ ልክ ከጀነሬተር ሻፍት ካፕል በመሆኑ ኤሌክትሪክሲቲ አርማቸር ላይ ወይም ስቴተር ላይ ኢንዱስ ይሆናል ማለት ነው። ለኢንትሮዳክሽን ያክል ይሄን ነው። አመሰግናለሁ። በቀጣይ ስለ ኤሌክትሪክሲቲ የነዚህ ቶፒክ ሲሆን ስለ ኤሌክትሪክሲቲ አብረን እንደዚህ እናያለን ማለት ነው። ሰብስክራይብ በማድረግም አበረታቱን። አመሰግናለሁ።